ሰላም እንዴት ናችሁ? የደስ ወልድ ቲቪ ቤተሰቦች፣ እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአንድ ጠቃሚ ርዕስ መጥቻለሁ። ዛሬ የምንማማረው ስለ ቫይታሚን ኤ የጤና ጥቅሞችን እናያለን ማለት ነው። ከዚህ ጋር ተያይዞ ደግሞ የቫይታሚን ኤ በብዛት ወይም ደግሞ ከመጠን በላይ መጠቀምስ ምንም አይነት የጤና ጉዳት አለው የሚለውን እናያለን። እንዲሁም የቫይታሚን ኤ ሶርሶች ከምን ማግኘት እንችላለን ወይም ደግሞ የቫይታሚን ኤ ይዘቶችን የት እናገኛለን የሚለውን በዚህ ቪዲዮ አብረን እናያለን ማለት ነው። ከዛ በፊት እንደተለመደው ቻናሌን ላይክ እና ሼር እያደረጋችሁ ብዙዎች እንዲያዩት ለብዙዎች እንዲደርስና የዩቲዩብ አልጎሪዝም ለብዙዎች እንዲደርስ በማድረግ እንዲሁም አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቱን በመጫን ቤተሰብ እንድትሆኑ ስል በታላቅ ትህትናና አክብሮት ጠይቃለሁ። አመሰግናለሁ። ወደ ዋናው ሀሳቤ ስገባ እንግዲህ ቫይታሚን ኤ እጅግ በጣም ጠቃሚ ከሆኑ የቫይታሚን አይነቶች አንዱ ነው። በተለይ ደግሞ በስብ የሚሟሟ የቫይታሚን አይነት ነው ማለት ነው። ስለዚህ ቫይታሚን ኤ እንግዲህ የበሽታ መከላከል አቅማችን በመጨመር ለዓይናችን ጤና ከመራቢያ አካላት ጋር ተያይዞ ያለውን ከአጥንት ጋር እንዲሁም ህጻናት ደግሞ ከተወለዱ በኋላ የኩፍኝ በሽታ እንዳይዛቸው በተለይ ሚዝል እንዳይዛቸው በመከላከል እንዲሁም የተለያዩ የካንሰር አይነቶችን እንድንከላከልና ለልባችንና ለተለያዩ ሰውነት ፓርቶችን ጤና እጅግ በጣም ተመራጭ ነው ማለት ነው። እንደ ቫይታሚን ሲ እና ቫይታሚን ዲ ብዙ ጊዜ ሰው የሚረዳው ቫይታሚን ሲ እና ቫይታሚን ዲ ያላቸው ኮንቴንቶች ናቸው በሽታ የመከላከል አቅማችን ይጨምራሉ ብሎ የሚታሰበው። ነገር ግን ቫይታሚን ኤም እጅግ በጣም ጠቃሚ የሆኑ አንቲኦክሲዳንቶችን ስለያዘ የበሽታ የመከላከል አቅማችን ሂደት በማጠናከር ሴሎቻችን ለተለያየ ጉዳት እንዳይጋለጡ ያደርግልናል ማለት ነው። በተለይ ደግሞ የኤፒቴሊያል ቲሹ ለምንጠራው ኢንዶቴሊየም አጠቃላይ ሙከስ ሜምብሬን ጤናው እንዲጠበቅ በማድረግ ለተለያዩ ኢንፍላሜሽን ለኦክሳይድ ውጥረት እንዳይጠቃ ከሚያደርጉልን የቫይታሚን አይነቶች በትልቅ ደረጃ ይጠቀሳል ማለት ነው። እንዲሁም ተላላፊ የሆኑ በሽታዎች ወይም ደግሞ ጀርሞችን በመከላከል ሴሎቻችን ተጉዳት ይጠብቃል ማለት ነው። በአንቲኦክሲዳንት የበለጸገ ስለሆነ ደግሞ አንቲ ኢንፍላማቶሪ ኢፌክት በኦክሳይድ ውጥረት እንዳንጠቃ በማድረግ ሴሎቻችን ከተለያየ ጉዳት ይከላከላል ማለት ነው። በአጠቃላይ የበሽታ የመከላከል አቅማችን እንዲጠናክሩ ያደርጋል ማለት ነው። በስብ የሚሟሟ በመሆኑ ደግሞ ከመጠን በላይ መጠቀም ብዙ ጊዜ ለተለያዩ ጉዳቶች ያስከትላል ማለት ነው። በተለይ ሴሎቻችን የሚፈልጉትን ከተጠቀሙ በኋላ ትርፉን ስቶር እንዲሆን ነው የሚደረገው። በተለይ በቅባት መልክ ነው የሚቀመጠው እና ከመጠን በላይ መውሰድ ለሴሎች መመረዝ ለሰውነታችን አንዳንድ ጉዳቶችን ሊያስከትል ስለሚችል መጥኖ መጠቀም አሪፍ ነው ማለት ነው። በተለይ ምንም የጤና ችግር ወይም ደግሞ የቫይታሚን ሲ ዴፊሺንሲ ከሌለብን ሳፕሊመንቶችን መውሰድ ብዙ ጊዜ አይመከርም ማለት ነው። ሳፕሊመንቶችን ስንወስድ አሁን እንዳልነው ከፍተኛ የሆነ የቫይታሚን ኤ ክምችት ሰውነታችን ስለሚገኝ ለተለያየ ጉዳት ወይም ደግሞ ሴሎችን መመረዝ እና የኦክሳይድ ውጥረት አንዳንድ ችግር እንዲከሰት ስለሚያደርግ መጥኖ መጠቀም እጅግ በጣም ተመራጭ ነው ማለት ነው። ስለዚህ የሚያስፈልገውን መጠን መውሰድ አሪፍ ነው ማለት ነው። በተለይ ደግሞ በክኒን መልክ በሳፕሊመንት መልክ እና ከምንመገባቸው ምግቦች የምናገኘው የቫይታሚን አይነት ነው እና መጥኖ መጠቀም እጅግ በጣም አሪፍ ነው ማለት ነው። ይህን እንደ መግቢያ ካየን አሁን ደግሞ የቫይታሚን ኤ ጥቅሞች አንድ ባንድ ስናይ አንደኛ ለእይታ ጤና እንግዲህ በጣም ተመራጭ ነው ማለት ነው። ብዙዎች የሚስማሙበትም እና ሁሉም ሰው የሚያውቀው ቫይታሚን ኤ እንግዲህ ለዓይናችን ጤና እጅግ በጣም ትልቅ በረከቶችን ከምናገኝባቸው የቫይታሚን ኤ አይነቶች በትልቅ ሁኔታ የሚጠቀስ ነው። በተለይ ከእድሜ መግፋት ጋር ተያይዞ ሊከሰቱ የሚችሉ የአይን ሞራ ግርዶሽ፣ ዳፍንት አጠቃላይ ይሄ ማኩላር ዲጀነሬሽን ብለምንጠራውን ካታራክት ጋር ተያይዞ እንደገና ደግሞ ከውሃ እንዲመጣጠን አይናችን ላይ ከፍተኛ የውሃ ክምችት እንዳይኖር ደግሞ ከግላኮማ ጋር ተያይዞ ያለውን ሂደት ዜሮ ኦፍታልሚያ ብለን የምንጠራውን የአይን መድረቅ አጠቃላይ የአይናችን የውሃ መጠን እንዲመጣጠን የፈሳሽ መጠን እንዲመጣጠን እና ከድርቀት ጋር ተያይዞ ከጀርሞች ጋር ተያይዞ ያለውን ሂደት በማስተካከል የአይናችን ጤና እንዲጠበቅ ያደርጋል ማለት ነው። በተለይ አሁን እንዳልነው ከዚህ ከእድሜ መግፋት ጋር ተያይዞ ከብርሃን አለመመጣጠን ጋር ተያይዞ ሊከሰቱ የሚችሉ ችግሮችን ይከላከልናል ማለት ነው። በተለይ ለዓይናችን አስፈላጊ ለእይታ ቆንጆ የሆነውን ፒግመንት እንዲሰራና የሬቲናን ስራ በእጅጉ ስለሚጠብቅልን ለዓይናችን ብሌን እጅግ በጣም ተመራጭ ነው ማለት ነው። ስለዚህ ከሬቲና ጋር ተያይዞ ያለውን ሂደት የፒግመንቶችን እንዲሰሩ ስለሚያደርግ በተለይ ቤታ ካሮቲን ወደ ቫይታሚን ተቀይሮ ለዓይናችን እጅግ በጣም ብዙ በረከቶችን ይሰራልና እነዚህ ሶርሶች ያላቸው ምግቦች መመገብ የዓይናችን ጤንነት ከምንጠብቅባቸው ነገሮች በዋነኝነት ይጠቀሳል ማለት ነው። በተለይ እንደ ቫይታሚን ሲ ቫይታሚን ያሉት ነገሮች ደግሞ ከቫይታሚን ኤ ጋር አዘውትሮ መጠቀም እጅግ በጣም ተመራጭ ነው ማለት ነው። ምክንያቱም
እነ ቫይታሚን ኢ እንግዲህ የቫይታሚን ኤ መመጠጥ በእጅጉን ደረጃ ኢኒሼት ስለሚያደርጉ አሪፍ ነው ማለት ነው። እንዲሁም መርዛማ ንጥረ ነገሮችንም ኮምባይንድ አድርጎ መውሰድ እነዚህን የቫይታሚን አይነቶች ሴሎቻችን ከተለያዩ ጉዳት በመጠበቅ የአይን አይሽን ህብረ ሕዋስ በተለያዩ ጉዳቶች እንዳይጎዱ ያደርጋል ማለት ነው። ስለዚህ አጠቃላይ ለአይናችን ጤና እጅግ በጣም ተመራጭ ነው ማለት ነው። የቫይታሚን ኤ ኮንተንቶችን አዘውትሮ መውሰድ የአይናችን ብሌን በተለያየ ነገር እንዳይጎዳና በፍሪ ራዲካሎች እንዳይጠቃ ያደርጋል ማለት ነው። ስለዚህ ጥሩ የእይታ ሁኔታ እንዲኖረን ያስተካክልናል ማለት ነው። ሁለተኛ ለመራቢያ አካላትም እጅግ በጣም ተመራጭ ነው ማለት ነው። በተለይ ለሴትም ለወንድም የመራቢያ አካላት ቆንጆ ጤንነት እንዲኖራቸው ያደርጋል ማለት ነው። በተለይ አጠቃላይ ለጽንስ እድገት ለመራቢያ አካላት ቁጥር መጨመር እና ጤንነታቸውን ስለሚጠብቅልን ለመራቢያ አካላትም ቫይታሚን ኤ አሪፍ ነው ማለት ነው። ጽንሱ እንግዲህ ከጽንሱ ጋር ተያይዞ ያለውን ሂደት በማስተካከል ቆንጆ ወይም ደግሞ ጤንነቱ የተስተካከለ ህፃን እንዲወልዱ ያደርጋል ማለት ነው። ስለዚህ ብዙ ጊዜ እናቶች በእርግዝና ሰዓት አዲሽናል የሆነ ቫይታሚን ኤ ሳፕሊመንት መውሰድ አለባቸው ማለት ነው። ምክንያቱም ሪኳየርመንታቸው ከኖርማል ሰው ጋር ሲነጻጸር የእነሱ ኢንክሪዝ ስለሚያደርግ አብረው ሳፕሊመንቶችን ቢወስዱ ይመረጣል። እና እንዲሁም የሴቶች የእንቁላል መጠን እና የወንዶች የስፐርም መጠን ባላንስ እንዲሆን በማድረግ የመራቢያ አካላትን ጤንነት በእጅጉን ደረጃ ያሻሽላል ማለት ነው። ስለዚህ ለጽንስም አጠቃላይ ለመራቢያ አካላትም ጤንነት ስለሚያስፈልግ ቫይታሚን ኤን መውሰድ በጣም አስፈላጊ ነው ማለት ነው። ሶስተኛ የበሽታ የመከላከል አቅማችንም በእጅጉ ደረጃ ከሚያሻሽሉን የቫይታሚን አይነቶች በአንደኝነት እና በዋነኝነት የሚጠቀስ ነው። በተለይ ቅድም እንዳልነው እንደ ቫይታሚን ሲ እንደ ቫይታሚን ኢ ከእነሱ ጋር ያልተናነሰ የበሽታ የመከላከል አቅማችን ቡስት በማድረግ በጣም ተመራጭ ነው ማለት ነው። በተለይ አዘውትረን እንደዚህ የቫይታሚን ኤ ኮንቴንት ያላቸው ምግቦች መመገብ የበሽታ የመከላከል አቅማችን ወይም ደግሞ ኢሚዩኒቲያችን ቡስት ስለሚያደርግ ለተለያዩ በሽታዎች እንዳንጋለጥ ያደርጋል። በተለይ ስር ለሰደዱ በሽታዎች እንዳንጋለጥ ስለሚከላከልልን አሪፍ ነው ማለት ነው። በተለይ ደግሞ እንደሚታወቀው አጠቃላይ አፋችን አይናችን የተለያዩ የሰውነት ቀዳዳዎች ያሉ ሙከስ መምሪያዎችን ሜምብሬኖችን ጤናቸውን ስለሚጠብቅ ኤፒቴሊያል ቲሹ አጠቃላይ ኢንዶቴሊያል ወይም ደግሞ ይሄ ሙከሳል ካቪቲ ጤንነታቸው የተጠበቀ ስለሚያደርግ ለተለያዩ ኢንፍላሜሽኖች የኦክሳይድ ውጥረት እና ለአንዳንድ ችግሮች እንዳይጋለጡ ያደርጋል ማለት ነው። ስለዚህ ተላላፊ ከሆኑ በሽታዎችም ተላላፊ ካልሆኑ በሽታዎችም ጤንነታችን እንድናስወግድና ጤንነታችን እንድንጠብቅ ያደርጋል ማለት ነው። ብዙ ጊዜ የመልቲ ቫይታሚን ኢን አዘውትሮ ከቫይታሚን ኤ ጋር መውሰድ የቫይታሚን ኤ አብዞርቤሽን በከፍተኛ ደረጃ እንዲመጠጥ ያደርጋል ማለት ነው። ስለዚህ አዘውትረን የቫይታሚን ኤ ሳፕሊመንትን ወይም ደግሞ የቫይታሚን ሶርሶችንም አዘውትረን አብረን ብንወስድ አጠቃላይ ለጤንነታችን የተመረጠ ይሆናል ማለት ነው። በተለይ ሰውነታችን የተለያዩ ፓርቶች ያሉ የሙከስ ሜምብሬን ፓርቶች ጤንነታቸውን የተጠበቀ ስለሚያደርግ የበሽታ የመከላከል አቅማችንን በመጨመር ኢሚዩኒቲያችን ቡስት እንዲሆን ከሚያደርጉ ቫይታሚኖች ቫይታሚን ኤ አንዱ ነው ማለት ነው። አራተኛ ኩፍኝን ወይም ደግሞ ሚዝል ብለን የምንጠራውን ይከላከላል። እንግዲህ ቫይታሚን ኤ እንደሚታወቀው የማይክሮ ኒውትሪየንት አይነት ነው እና ብዙ ጊዜ ሳይለንት ነው እና ህፃናት ከተወለዱ በኋላ የሚዝል ብለን የምንጠራውን የበሽታ አይነት ሌሎችንም አጠቃላይ ተላላፊ የሆኑ የበሽታ አይነቶች እንዳይከሰቱ ያደርጋል ማለት ነው። በተለይ ሚዝል እንግዲህ ለሞት የሚዳርግ የበሽታ አይነት ነው እና ህፃናትን ብዙ ጊዜ የቫይታሚን ሳፕሊመንት የማይወስዱ ከሆነ ለተለያዩ በሽታዎች እንዲጋለጡ ያደርጋል ማለት ነው። በተለይ አይነ ስውርነትን እስከማስከተል ሊደርስ ስለሚችል የቫይታሚን ሶርሶችን በስኬጁል መሰረት በየጊዜው ማስከተብ አስፈላጊ ነው ማለት ነው። ብዙ ጊዜ ህፃናት 200 ኢንተርናሽናል ዩኒት ሬጉላርሊ እንዲወሰዱት ይመከራል እና ይሄ ደግሞ አሁን እንዳልነው ኩፍኝ ሲከሰት እንግዲህ የበሽታ የመከላከል አቅምን ስለሚያዳክም ለተለያዩ በሽታዎች እንጋለጥና ለሞት እስከማደርስ አይነት በሽታ ስለሆነ ህፃናትን በሰአቱና በጊዜው ቫይታሚን ሳፕሊመንትን ማስከተብ ወይ ደግሞ ኢሚዩናይዜሽን ፕሮሰሳቸውን የህፃናትን በስኬጁሉ ማስከተብ እጅግ በጣም ተመራጭ ነው ማለት ነው። ምክንያቱም ሚዝል ካልታከመ በወቅቱ ለተለያዩ ጉዳቶች ሊያደርስ ስለሚችል ማለት ነው። አምስተኛ የሳምባ ካንሰርንም እንድንከላከል ከሚያደርጉ የቫይታሚን አይነቶች በትልቅ ደረጃ ይጠቀሳል ማለት ነው። በተለይ ቫይታሚን ኤ እንግዲህ ሲወስዱ ካንሰር አይነቶችን እና ሌሎች የበሽታ የመከላከል አቅማችን ስለሚጨምር ለበሽታ ለካንሰር እንዳንጠቃ ያደርጋል። በተለይ ካሮቲኖይዶችን ይዟል። ይሄ ቤታ ካሮቲን የሚባለው ቫይታሚን ኤ እንግዲህ እንደሚታወቀው
ስር ለሰደዱ በሽታዎች እንዳንጋለጥ ያደርጋል ማለት ነው። ምክንያቱም ብዙ ጥናቶች እንደሚያስረዱት ብዙ ጊዜ በሚያጨሱ ሰዎች ላይ ተሞክሮ የቫይታሚን ኤ ሳፕሊመንትን ወይም ደግሞ የቫይታሚን ኤ ይዘት ያላቸውን ኮንቴንቶች መመገብ ከሳምባ ካንሰር ራሳቸውን ተከላክለው ተገኝቷልና ብዙ ጊዜ ጥናቶች እንደሚያስረዱት የቫይታሚን ኤ ሳፕሊመንት መውሰድ ከማጨስ ጋር ተያይዞ ብቻም ሳይሆን አጠቃላይ የተለያዩ ጠቃሚ ያልሆኑ ሴሎች እንዳይፈጠሩ በማድረግ እንዲሁም የሳምባ ህዋሶች ጤንነታቸው የተጠበቀ እንዲሆን ያደርጋል ማለት ነው። አጠቃላይ የመተንፈሻ አካላት ችግር እንዳይገጥመንና እንዳይከሰት ያደርጋል ማለት ነው። በተለይ ደግሞ የቤታ ካሮቲን የተለያዩ ሴሎችን በመከላከል ካንሰር ነክ ሴሎች እንዳያድጉ በዛው ስታግናንት ሆነው እንዲቆዩ በማድረግ ሪስክ ፋክተሮችን በመቀነስ እና አንዳንድ ሂደቶችን ብሬክ በማድረግ ለካንሰር እንዳንጠቃ ያደርጋል ማለት ነው። በተለይ ከአኒማል ከእንስሳትና ከእጽዋት የምናገኛቸው ቫይታሚኖች እጅግ በጣም ለጤናችን ተመራጭ ናቸው ማለት ነው። ብዙ ጊዜ አንቲኦክሲዳንት ያላቸው ምግቦች አዘውትሮ መውሰድ እንግዲህ የሚጠቅመው ምንድነው? የበሽታ የመከላከል አቅማችንን ይጨምራሉ። በተለይ ደግሞ ፍሪ ራዲካሎችን ስለሚያስወግዱልን ፍሪ ራዲካሎች ሲጠራቀሙ እንደ ሁሌ እንደሚታወቀው የኢንፍላሜሽን እና የኦክሳይድ ውጥረት ሊከሰት ስለሚችል ስር ለሰደዱ በሽታዎች እንድንጠቃ ያደርጋልና በተለይ ደግሞ ካንሰር እንዲከሰት ከሚያደርጉ ነገሮች ውስጥ አንዱ የፍሪ ራዲካል መጠራቀም ነው። ስለዚህ የቫይታሚን ሶርሶችን መመገብ ለአንቲኦክሲዳንት ይዘት ስላላቸው ከነዚህ ነገር ይከላከሉናል ማለት ነው። ስድስተኛ ለልብ ጤና ነው። በተለይ ለጽንሱ ለማህፀን ውስጥ ላለው ጽንስም እንዲሁም ለኛም እጅግ በጣም አስፈላጊ ነው ማለት ነው። የልባችን ጤና ከሚጠብቁልን ነገሮች ውስጥ አንዱ ነው ማለት ነው። በተለይ አንቲኦክሲዳንት ኢፌክት ስላለው እንግዲህ አጠቃላይ የካርዲዮቫስኩላር ኢንቴግሪቲያችን ይጠብቅልናል ማለት ነው። ምክንያቱም አንቲኦክሲዳንት ያላቸው ምግቦች አዘውትረን ስንወስድ የደም ስር አጠቃላይ የደም ስር የደም ቱቦዎች ጤንነታቸው የተጠበቀ እንዲሆን ያደርጋል ማለት ነው። በተለይ ደግሞ በተለያየ በኦክሳይድ ውጥረት እና በኢንፍላሜሽን እንዳይጠቁ ፍሪ ራዲካሎችን በጊዜ ሂደት ስለሚያስወግድልን አጠቃላይ የካርዲዮቫስኩላር ኢንቴግሪቲያችን እንዲጠብቅ ያደርጋል ማለት ነው። ቫይታሚን ይሄ አንቲኦክሲዳንት ይዘት ያላቸውን ምግቦች መመገብ ደግሞ መርዛማ ንጥረ ነገሮች ሴሎቻችን ውስጥ እንዲወገዱና ለተለያዩ በሽታዎች እንዳንጋለጥ ያደርጋል ማለት ነው። ስለዚህ የቫይታሚን ኤ ሶርሶችን አዘውትሮ መውሰድ ለጽንስ እድገት ለጽንስ የልብ መሰራትም እንዲሁም ለተለያየ ሰዎችም የልባቸው ጤና እንዲጠብቅ ያደርጋል ማለት ነው። በተለይ ጽንስ ላይ እድገቱ የተስተካከለ ህፃን እንዲወለድ ከልብ ጋር ተያይዞ ኮንጀንታል ዲስኦርደር እንዳይከሰት በማድረግ የልብ ቫልቮች ወይም ደግሞ ቱቦዎች በትክክል ደረጃ እንዲሰሩ ከሚያደርጉ የቫይታሚን አይነቶች በትልቅ ሁኔታ ይጠቀሳል ማለት ነው። ለሌሎቹ ሰዎችም ለልብ በሽታ እጅግ ተመራጭ ነው ማለት ነው። ስለዚህ አዘውትረን የምንወስደው የቫይታሚን ሶርሶችን በተለያየ ነገር ብንወስድ ለልባችን ጤና የተጠበቀ እንዲሆን ያደርጋል ማለት ነው። ሰባተኛ የፕሮስቴት ካንሰርንም ይከላከልልናል ማለት ነው። በተለይ ፕሮስቴት ካንሰር እንግዲህ በወንዶች ላይ የሚከሰት የካንሰር አይነት ነው። በተለይ ቤናይንም ሊሆን ይችላል ማሊግናንትም ሊሆን ይችላል። በጊዜ ሂደት የሽንት ቱቦ እንዳይዘጋ እና የሽንት ቱቦ መዘጋት እንዳይከሰት የቫይታሚን ሶርሶችን አዘውትሮ መውሰድ እጅግ በጣም አስፈላጊ ነው ማለት ነው። በብዙ ጥናቶች ባይደገፍም እነዚህ ካርቲኖይድ ያላቸው ምግቦችን ወይም ደግሞ የበለጸጉ ምግቦችን አዘውትሮ መውሰድ ለፕሮስቴት ካንሰር እንዳንጋለጥ ያደርጋል ማለት ነው። ብዙ ጊዜ እድሜያቸው ገፋ ያሉ ከ60 እና ከዛ በላይ ያሉ ጀራትሪክስ ኤጆች እንደዚህ አይነት ችግር ይዳርጋል ማለት ነው። ስለዚህ የፕሮስቴት እድገቱን በማፋጠን ግሮዙ ኢንዋርድ ስለሆነ ሽንት እንዳይተላለፍ ስለሚዘጋ ለሽንት ቱቦ ኢንፌክሽን ለሽንት መዘጋት ሂደት እና ለተለያዩ ነገሮች ስለሚያጋልጥ ለአንዳንድ ችግር እንዳንጋለጥ ያደርጋል ማለት ነው። ስለዚህ አዘውትሮ መውሰድ የዚህን ፕሮብለም ወይም ደግሞ የዚህን ችግር መቅረፍ እንችላለን ማለት ነው። ስለዚህ ለፕሮስቴትም እጅግ በጣም ተመራጭ ነው ማለት ነው። ስምንተኛ እና የመጨረሻው ለአጥንት ጤና ነው። በተለይ የአጥንታችን ጤናም ከምንጠብቅባቸው የቫይታሚን አይነቶች አንዱ ቫይታሚን ኤ ነው። የአጥንታችን ጤና ከነ ካልሽየም ፎስፎረስ ሌሎችም ከነ ቫይታሚን ኬ ቫይታሚን ዲ ጋር ተያይዞ እጅግ በጣም ያልተናነሰ የአጥንት ጤንነት ከሚሰጡ ነገሮች ውስጥ አንዱ ቫይታሚን ኤ ነው ማለት ነው። ቫይታሚን ኤ እንግዲህ የበሽታ የመከላከል አቅማችን ስለሚጨምርልን የአጥንታችን ጤና የተጠበቀ እንዲሆን ያደርጋል ማለት ነው። ስለዚህ አዘውትረንና በመጠኑ ብንወስድ የቫይታሚን ኤ ሶርሶችን ለጤናችን እጅግ በጣም ተመራጭ ስለሆነ አሪፍ ነው ማለት ነው።
ሌላው ደግሞ የቫይታሚን ኤ ይዘቶች ወይም ደግሞ ቫይታሚን የቫይታሚን ኤ የበለጸጉ ምግቦችን ስናይ በተለይ እነ ሀባብ፣ ቲማቲም፣ በርበሬ፣ እንቁላል፣ የአሳ ዘይት አጠቃላይ አሳም የአሳ ዘይትም ጉበት አጠቃላይ የከብት ጉበትም የወተት ተዋጽኦች እነ እርጎ ወተት ሌሎችም አይብ ይጠቀሳሉ። ዶሮ እነ ካሮት ድንች ደግሞ እንደ ስኳር ድንች እና ሌሎች የድንች አይነቶች ቢጫ ቀለም ያላቸው አትክልቶች በተለይ እነ ካሮት ሌሎችም አይነት ብርቱካን ብርቱካናማ ቀለም ያላቸው እነ ብርቱካን ሌሎችም አይነት የእጽዋት ተዋጽኦዎች እንዲሁም የአረንጓዴ ቅጠላ ቅጠሎች እነ ስፒናች ወይም ደግሞ ይሄ ቆስጣ፣ ሰላጣ፣ ብሮኮሊ ሌሎችም አይነት በትልቅ ደረጃ የቫይታሚን ኤ ሶርሶች የምናገኝባቸው ምግቦች ስለሆኑ እነዚህን መመገብ ጤናችን መጠበቅ እንችላለን ማለት ነው። እንዲሁም ከመጠን በላይ መውሰድስ ምን አይነት የጤና ጉዳት ያስከትላል የሚለውን ስናይ በተለይ ቫይታሚን ኤን ቅድም እንዳየነው እንግዲህ በስብ የሚሟሟ የቫይታሚን አይነት ስለሆነ በከፍተኛ ደረጃ ሲወሰድ ሰውነታችን ላይ ስቶር ስለሚደረግ ለተለያዩ በሽታዎች ሊያጋልጠን ይችላል እና በጥንቃቄ መውሰድ አሪፍ ነው ማለት ነው። በተለይ የቫይታሚን ኤ ይዘት የቫይታሚን ኤ ዴፊሽንሲ ከሌለብን ነፍሰ ጡር ካልሆኑ በሳፕሊመንት መልክ መውሰድ አስፈላጊ አይደለም ማለት ነው። ምክንያቱም በሰውነታችን በቂውን ከተጠቀምነ በኋላ በስብ መልክ ነው የሚያስቀምጣቸው እና በስብ መልክ ሲቀመጥ ደግሞ ሴሎቻችን ሊመርዝና የተለያዩ ጉዳት ሊያስከትል ስለሚችል ጥንቃቄ ያስፈልጋል ማለት ነው። በተለይ ለቆዳችን መቀያየር ሊያስከትል ይችላል። የሜላኒን እጥረት ሊያስከትል ስለሚችል ቆዳችን በተለያዩ ነገሮች ከለራይዝ ሊሆን ይችላል ማለት ነው። እንዲሁም የማቅለሽለሽ ስሜት፣ የማስታወክ፣ ለብርሃን ሴንሲቲቭ መሆን ሊያስከትል ይችላል። እንዲሁም ከመጠን በላይ ከተከማቸ ደግሞ ለሞትም ሊያደርግ ስለሚችል በመጠኑና በጥንቃቄ መጠቀም አስፈላጊ ነው ማለት ነው። በተለይ ምንም አይነት የጤና ችግር ከሌለብን ወይም ደግሞ የቫይታሚን ኤ ዴፊሽንሲ ከሌለብን በሳፕሊመንት መልክ መውሰድ የለብንም ማለት ነው። በተለይ ደግሞ ነፍሰ ጡር ካልሆኑና የበሽታ ፕሮብሌም ከሌለብን በሳፕሊመንት የምንወስደውን ነገር ማቆም አለብን ማለት ነው። ሌሎች ሴሎችን ሊመርዝም ይችላል ማለት ነው። በተለይ ቅድም እንዳልነው ከመጠን በላይ መውሰድ ለሴሎች መመረዝ ስለሚያስከትል አጠቃላይ ለእይታችን ችግር ሊፈጥር ይችላል ማለት ነው። ሴሎችንም ለተለያየ ጉዳት ለካንሰር ለተለያዩ ነገሮች ሊያጋልጥ ስለሚችል መጥኖ መውሰድ አሪፍ ነው ማለት ነው። በተለይ ለወንዶች እስከ 900 ማይክሮግራም ይመከራል፣ ለሴቶች ደግሞ እስከ 700 ማይክሮግራም ይመከራል ማለት ነው። ሌላው ደግሞ ለነፍሰ ጡር እናቶችም ተጨማሪ የሆነ እንክብል እንዲወስዱ ይመከራል ማለት ነው። ስለዚህ ውጭ ግን ምንም አይነት ችግር ከሌለብን አንዳንድ ዴፊሽንሲ ከሌለብን በሳፕሊመንት መውሰድ አስፈላጊ አይደለም ማለት ነው። ምክንያቱም ከእንስሳት ወይም ከእጽዋት የምናገኛቸው በቂ ስለሆነ አዘውትረን በመጠኑ መውሰድ ለቫይታሚን ኤ ሶርሶች ስለምናገኝ ለተለያዩ በሽታዎች እንዳንጋለጥ መከላከል እንችላለን ማለት ነው። ለዛሬው የዛሬው ያለን ትምህርት እዚህ ላይ ጨረስን። ቀጣይ ላይ የምለቃቸው ቪዲዮዎች ለእናንተ እንዲደርሳችሁ ላይክ እና ሳብስክራይብ ያደረጋችሁ እንደ ድሮ ትብብራችሁ እንዳይለይ ስል በታላቅ ትህትናና አክብሮት እጠይቃለሁ። አመሰግናለሁ። ባይ ባይ።